ሃይ ጋይስ ዛሬ ይዤላችሁ የቀረብኩት ፕሪዝም ነው። ፕሪዝም ስላሉት ባህሪያት ገጹን ጠርዙንና ማዕዘኑን በምን መልኩ ባጭሩ ማግኘት እንደምንችል ማለትም የገጽ የጠርዝና የማዕዘኑን ቁጥር ወይም ብዛት ምን ያህል እንደሆነ ባጭር እንዴት ማግኘት እንደምንችል እናያለን። በተለይ ይሄ ለስድስተኛ ክፍል የብሔራዊ ፍትልት ለሚፈተኑ ወይም ደግሞ ለስድስተኛ ክፍል ተፈታኞች ስለሚጠቅማቸው በደንብ ብትከታተሉ መልካም ነው። ሌላ ይህንን ዩቲዩብ ቻናል ሰብስክራይብ፣ ላይክ እና ሼር በማድረግ ሌሎቹም ይህንን ቪዲዮ በማየት እንዲጠቀሙ የራሳችሁን ድርሻ እንድትወጡ ጠይቃለሁ። መልካም ጊዜ። ፕሪዝም ባህሪያቱን ስናይ ሁለት መሰረት አሉት፣ ከላይና ከታች ያሉ ናቸው። መሰረቱ 3 እና ከ3 በላይ ጎኖች አሉት። ከዛ በላይ 3 እና ከዛ በላይ ሁለት ብቻ ሊሆን አይችልም። ስለዚህ 3 እና ከዛ በላይ ጎኖች አሉት። ስያሜውን የሚያገኙት የሚያገኘው አንድ ፕሪዝም መሰረቶቹ ባሉት ጎኖች ብዛት የጎኖቹ ብዛት 3 ከሆነ ባለ ጎነ 3 ፕሪዝም ይባላል ማለት ነው። ወይም ጎነ 3 ፕሪዝም ይባላል። ጎኖቹ 4 ከሆኑ ጎነ 4 ፕሪዝም ይባላል። ሌላ ገጾች፣ ጠርዞችና ማዕዘኖች አሉት። ይሄ ያልኩበት ምክንያት በጠጣር ምስሎች መካከል ገጾች፣ ጠርዞችና ማዕዘኖች የሌሏቸው ስላሉ ነው። እዚህ ይህንን እንመለከታለን ማለት ነው። የፕሪዝም የገጽ ብዛት ለማግኘት የጎኑ ቁጥር ወይም የጎኖቹን ብዛት በሁለት መደመር ነው። የጎኖቹ ቁጥር ላይ 2 በመደመር አጠቃላይ የፕሪዝምን የገጽ ብዛት ማወቅ ይቻላል ማለት ነው፣ ምን ያህል ገጾች አሉት። ሌላ የፕሪዝም ጠርዝ ብዛት ለማግኘት ደግሞ የጎኑን ቁጥር ወይም የጎኑ ቁጥር ላይ የጎኑ ቁጥርን በ3 ማብዛት ነው። ጎኑን በ3 በማብዛት ያ ፕሪዝም የጠርዝ ብዛት ማግኘት ይቻላል ነው። ሶስተኛው የፕሪዝም ማዕዘን ብዛት ለማግኘት የጎኑን ብዛት ወይም ቁጥር በ2 ማብዛት ነው። በ2 ስናበዛው የጎኑን ቁጥር ለምሳሌ ጎነ 3 ከሆነ የማዕዘኑ ብዛት 3 ጊዜ 2 6 ይሆናል ማለት ነው። ሌሎችም በዚህ መልኩ ማግኘት እንችላለን። ምሳሌዎች እናያለን አብረን። ይሄ ምስል እንደምናየው ጎነ 4 ፕሪዝም ነው። ጎነ 4 ፕሪዝም ገጹ እንዴት እናገኛለን? በቅድም ስናይ ስንት ጎን እንዳለው እዚህ ጋር ማየት ይቻላል። እዚህ ጋር ይሄ ጎኑ ስንት ነው? 1 2 3 4 ጎኖች አሉት። ይሄ መሰረቱ ወይም ደግሞ የላይኛው መሰረት ማለት ነው። ቤዝ የምንለው በእንግሊዝኛ። እዚህ ይሄንን አራት ላይ 2 ስንደምር የፕሪዝሙን የገጽ ብዛት እናገኛለን ማለት ነው። ስለዚህ ስንት ይሆናል ማለት ነው? 6 ይሆናል ማለት ነው የገጽ ብዛት። ሌላ ጠርዝ የምንላቸው እነዚህ ናቸው። እነዚህ ሁሉ ጠርዞች ናቸው። ስለዚህ የፕሪዝምን የጠርዝ ብዛት ለማግኘት ጎኑን እነዚህ የባለ 4 ጎን ነው ይሄ ፕሪዝም። ስለዚህ ጎኑ በ3 እናበዛዋለን ማለት በ3 እናበዛው የምናገኘው ውጤት ስንት ይሆናል? 12 ይሆናል ማለት አጠቃላይ ጠርዝ ብዛቱ 12 ይሆናል። ለምን? ጎኖቹ 4 ናቸው። 4 ጊዜ 3 12 ይመጣል ማለት ነው። ሌላ ማዕዘን የምንለው እዚህ ጫፍ ላይ ያላቸው በእንግሊዝኛ አፔክስ ወይም ቨርቴክስ የምንለው ማለት ነው። ወይም ቨርቲስስ እንለው ፕሉራል ሲሆን ብዙ ቁጥር ሲሆን ማለት ነው። እዚህ ማዕዘን ጎኑን በ2 ስናበዛ ነው የምናገኘው ማለት ነው። እዚህ የማዕዘን ብዛቱ ስንት ነው? 4 ጊዜ 2 8 ይመጣል። እዚህ አጠቃላይ በአጭሩ ይህንን ይመስላል ማለት ነው። የጎነ 4 ፕሪዝም እንደ ምሳሌ ስናይ ሌላ ጎነ 5 ፕሪዝም የምንለው ነው። እዚህ ጋር እንደምናየው 1 2
3 4 5 ጎኖች አሉት ይሄ ፕሪዝም። ስለዚህ ጎን አምስታዊ ፕሪዝም ይባላል ማለት ነው። የገጾቹን ብዛት ለማግኘት ቅድም እንዳየነው ጎን ሲደመር 2። ስለዚህ ጎን ስንት ነው? ጎኑ 5 ነው። ስንት እንደምርበታለን? 2ን ስንደምርበት 7 ይመጣል ማለት ነው። ሌላ የጠርዙ ብዛት ይሄ እንዳልነው አሁንም ጎኑ 5 ነው። 5 ሲባዛ በ3 15 ይመጣል ጎን የምንለው ይሄ ማለት ነው። ስለዚህ እነዚህ አጠቃላይ ስንቆጥራቸው 5 ጎኖች አሉት። 5 ስናበዛ በ3 ስናባዛው 15 ይሆናል ማለት ነው። በነገራችን ላይ እዚህ ጋር ገጽ ስንፈልግ ሁለት የምንደምረው የላይኛውና የታችኛውን መሰረት ነው። እነሱ ገጾች ስለሆኑ እነዛን ገጾች ነው የምንደምረው። መጀመሪያ ላይ ስንነጋገር ፕሪዝም 2 ገጾች አሉት ብለናል። የላይኛውና የታችኛው መሰረቶች አሉት ማለት ነው። 2 መሰረቶች አሉት፣ የላይና የታችኛው መሰረት። ስለዚህ ሁለቱን ነው የምንደምረው። ለዛ ነው +2 የምናደርገው ማለት ነው። ሌላ ማዕዘኑን ለማግኘት የጎን 5 ፕሪዝም ያው እንዳልነው ጎኑ 5 ነው። አሁንም 5 ሲባዛ በ2 ስንት ይመጣል? 10 ይሆናል ማለት ነው። እስቲ ይህን ጥያቄ እንመልከት። የዚህ ጠጣር ምስል ስያሜ ምንድን ነው? ስያሜ ምን ይባላል? ስንት ገጾች አሉት? ስንት ጠርዞች አሉት? ስንት ማዕዘኖች አሉት? እስቲ የተወሰነ ደቂቃ ሞክሯቸው እስቲ። እሺ ወደ መልሱ ስንመጣ ስንት ጎኖች አሉት? መጀመሪያ ከጎን ነው የምንነሳው። ቅድም እንዳየነው ስናየው 1 2 3 4 5 6 7 ጎኖች አሉት ማለት ነው። ስለዚህ የገጹን ብዛት ለማግኘት ምን ብለናል? ጎን ሲደመር 2 ነው። ስለዚህ 7 ሲደመር 2 9 ይመጣል ማለት ነው። ጠርዙስ እንዴት ነው የምናገኘው ተባብለን ነበር? አዎ ጎኑን በ3 ስናበዛው ማለት ነው። ጎን ሲባዛ በ3 የጠርዝ ብዛቱን እናገኛለን። ስለዚህ 7 ጊዜ 3 21 ይመጣል። 21 ጠርዞች ይሆናል ማለት ነው። ወደ ማዕዘን ስንመጣ ማዕዘኑን ለማግኘት ጎን ሲባዛ በ2 ነው ቅድም ያልነው። ስለዚህ ባጭሩ የማዕዘኑን ብዛት ለማግኘት 7 ጊዜ 2 14። ስለዚህ ይህ ጎነ 7 ወይም በእንግሊዝኛ ሄፕታጎናል ፕሪዝም የሚባለው ማለት ነው። ሄፕታ ማለት 7 እንደማለት ነው። ስለዚህ 7 ጊዜ 3 7 ጊዜ 3 21 ጠርዞች ይሆናል። 7 ጊዜ 2 14 ማዕዘኖች ይኖሩታል። 7 ሲደመር 2 ደግሞ 9 ገጾች ይሰጠናል ማለት ነው። Thank you for watching. Subscribe YT Tutor.